የሚቸኩል ሰው የአጋንንት መጠቀሚያ ሊሆን ይችላል። ባለፈው አንድ ጊዜ ከአሜሪካ አንዲት እኛ ቸርች መጣች እና አንዱን እኛ ቤተክርስቲያን ያለች ላገባው ነው አለች። እኔ ራሴ እምሰጋውን ልጅ እኔ ራሴ ለህይወት የሚያሰጋኝ ለቤተክርስቲያኑ ምሰጋውን ልጅ ላገባው ነው አለች። ታውቂዋለሽ ወይ? እዚህ ማርሴል ነው ማቋለች። አይ ነገር አሳድረሽ ብታዩ ጥሩ ነው አልኳት። እኔ ራሴ ጌታ ሆይ አትገላግለኝም ወይ ምለው ልጅ እኮ ጌታ ሆይ ወይ የሆነ ዲቪ ድረሰው ወይ ሎተሪ ድረሰው ወይ ቤተሰቡ የሆነ ቦታ የእርሻ መሬት ይስጡትና ጌታ ሆይ እምለው ልጅ ላገባው ነው አለች። እሷ እዚህ በዩቲዩብ እኔን አይታ ምናምን ደስ ብሏት እዛ ቸርች መጣለች። ይሄን ነገር አሳድረሽ ብታዩ ጥሩ ነው አልኳት። እንዴት አለች። የሚሆን አይመስለኝም አልኳት። ሄዳ ነገረችው። የሚሆን አይመስለኝም ብሎኛል ብላ ነገረችው። ሰዓት ለብሶ ሰዓት ጎርሶ ፌስቡክ ላይ መጣልኛ ሻሎም ብሎ ሻሎም ብሎ ከዛስ በኋላ በቀልክ የወንጌል አርበኛ የወንጌል ጠበቃ ሆኖ የሌለ ያለ ታሪክ በጠቅላላ አመጣና መስልም ጀመራ። ነገሩ እኮ ሌላ ታያልኳት። ቢያለች አገባችሁ። ስንተኛው ቀን ግራ ጋባት መጣች። ሊጋ ምንም ልረዳሽ አልችልም አልኳት። አንዳንድ ሰዎች አሉ የፍቅራቸው ትሩፋት ተጠቃሚ አይደለንም፣ የጠባቸው ገፈት ቀማሽ ያደርጉናል። ሲፋቀሩ አናቅም፣ ሲጣሉ ግን እሳቱን አምጥተው ላያችን ላይ ጥሉታል። አይ እዛው እኔ ኦፊሻሊ ፍቅራችሁን ካላካፈላችሁኝ ጠባችሁን የምቀቀልበት ምንም ምክንያት አሳድራችሁ ማየት ጥሩ ነው። እውነቴን ምንም ጉዳይ ይሁን ከእድሜያችሁ በፊት መሞት ካልፈለጋችሁ የደከማችሁት ነገር በዜሮ እንዳይጣፋ ከፈለጋችሁ ጉዳዩን አሳድራችሁ ይሁት። ምንም አይመጣም። ለምሳሌ የሆነ ግጭት ሲፈጠር አሳድራችሁት ይሄን ጉዳይ በቃ የኔ እናት እኮ ከአባቴ ጋር የተለያየችው የ5 ዓመት ልጅ ሆኜ ነው። እናቴ ከአባቴ ከተለያየች በኋላ በኩርቱ ፌስታል ልብሴን እየሞላው በየዘመድ ቤቱ እኮ ነው ሲሄድ ያደግኩት። ልክ አባቴ የሞተ ቀን እናቴ ሞኝ እኮ ነው ትላለች። መቃብር ላይ ቆመች ነው ወይ ሞኝ እኮ ነው የምትያልኳት። ያኔ ነበር እንጂ ኩርቱ ፌስታል ሞልቼ ሳልንከራተት ቤቱ ሳይበተን ዘመድ ቤት ሳልገባ ሞኝ እኮ ነው ማለት የነበረበት። ልክ እንደ ጠመንጃ አፈሙዝ ካፋችሁ ደግ የማይወጣ ሰዎች ይሄን ጉዳይ አሳድራችሁ እንየው። መቸኮል አለ ወደ ድህነት ያደርሳል አለ መጽሐፍ። በቃ ወደ ድህነት ነው የሚያደርስ። ምንም ትንቢት አያስፈልግም። ሊጸለይላችሁ ይችላል። ወዳጆች የሚቸኩል ሰው የርኩስ መንፈስ መጠቀሚያ ሊሆን ይችላል። መቸኮል የአጋንንት መግቢያ በር። ወደ ብዙ ሰዎች ቤት አጋንንት የገባው መቸኮል በሚባል በር። በጣም ፍቅር፣ በጣም ቆንጆ፣ በጣም ደግ የነበሩ እኔ እብስ አንቺ ትብሽ ሲባባሉ የነበሩ ትንሽ ቆይተው አንተ ብስብስ የተባባሉት በመቸኮል በር ነው። ይሰማል ደግሞ በአማርኛ ነው የምነግራችሁ፣ በግሪክ ሰው እናንተ የምትፈልጉት በግሪክ ከሆነ በግሪክ አውርቻ አላውቅም፣ በአማርኛ ነው። እውነቴን እኮ ነው ብላችሁ በቃ እፍ እንዳላሉ በቃ የነው እንዳላሉ ቸርቹ ተጠንቆ መሪዎች ተጠንቆ ጊዜው ተብሎ እንዳልነበር የሚቸኩል ሰው የአጋንንት መጠቀሚያ ሊሆን ይችላል። ሂድ አንተ ሰይጣን አለ ጴጥሮስ፣ ሂድ አንተ ሰይጣን። የሚቸኩል ሰው መቸኮል የአጋንንት መግቢያ በር ነው። ወዳጆቼ እኛ በአየር ስንቃወም በምድር ስንቃወም እግረኛ አየር ኃይል ምን መድፈኛ የሌለን እኮ ስንዋጋ ስንቃወም በኢየሱስ ስም ምናምን ስንቃወም ቆይተን የሆነ ሰዓት ዞር ስንል ሳሎን ቤቱ ተደበላልቋል። ምን ሆኖ ነው? ቤት በኩል ነው የገባው። መቸኮል በሚባል በር ነው።